ሮዚ አንዴ ላስረዳሽ አንቺ እንደምታስቢው አይደለም ሉሊ እንዴት ነህ ሮዚ ስሚኝ ልጅቷ የእህቴ ያለቃ ልጅ ነች እጅ ላፊያጅ ውስጥ የሚሰራ ሰው አይመስልም ብላ ነው እጄን ያዘችው እንጂ እሷ ራሱ ምንም የምታውቀው ነገር የለም ምንም የተፈጠረው ነገር አንቺ እንደምታስቢው አይደለም ሉሊ ምን ማመን አልቻልኩም ሮዚ የነገርኩሽ አይደል እንዴ አንቺ እንደምታስቢው አይደለም እንደሱ አላሰብኩም አንተን ከሌላ ሴት ጋር ስላየው ብቻ መቅናቴን ማመን አልቻልኩም አዎ ሉሊ አንተ እኔን በማንም እንደማትተካኝ አውቃለሁ በማንም ሰው በሌላ ሴት እንደማትተካኝም አውቃለሁ ግን በቃ ምን ላድርግ ቀን ነው ተረድተሽኝ ነው እናት አዎ ግን ቀን ነው እንዲከፋሽና እንድትቀኝ ስላደረኩሽ በጣም ይቅርተኝ እናት እሺ በቃ አሁን አንተም ተመለስ እኔም ወደ ስራ ቦታ ልሂድ ግን አንቺ የሆነ ነገር ልትጠቀሚ ነበር እንዴ መጣሽው እኔም ስራ ከመግባቴ በፊት እንዲያነቃኝ የሆነ ነገር ልውሰድ ብዬ ነበር አሁን በደንብ ነቅቻለሁ እኔ ግን የሆነ ነገር ብትወስጂ ደስ ይለኝ ነበር አይ ችግር የለም በኋላ እንገናኛለን በቃ እሺ እዛው የተለመደው ቦታ እንገናኛለን እሺ ሮዝ ቅድም ስደውይልኝ ስራ ቦታ ነኝ ያልኩሽ እኮ አንተ እኔን ለማዋሸት በጣም በቂ ምክንያት አለ ማስረዳት አይጠበቅብህም ተረድቻለሁ ታውቂያለሽ አይደለ እንደምታፈቅረኝም በጣም አውቃለሁ እና ደግሞ እስከምንገናኝ ድረስ እንደምናፍቅህም አውቃለሁ ቻው በቃ ደህና ዋይ ሉሌ ራስህን ጠብቅ ደግሞ አንዱ መኪና ገጭቶ ጉድ እንዳታረገኝ ለልጆቼ የልጆቼን አባት ከነሙሉ አካሉ ነው ማስተላለፍ ፈልግ እና ደግሞ ልጆቼ የአባዬ ገርና እጅ ትሄድ እንዳይሉኝ ምን እንደምመኝ ታውቃለህ እኔን አግብተሽ ለሁሉም እንደምትወጂኝ በነጻነት መናገር እሺ በቃ ቻው